ሰላም ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናሌ ተመልካቾች ሁላችሁም እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እኔ ታሪኩ እባላለሁ። ሲቪል ኢንጂነር እና የሪል ስቴት ኮንሰልታንት ነኝ። በዚህም ስራ ዘርፍ ላይ ኦልሞስት አሁን ከ2 ዓመት በላይ ኤክስፒሪየንስ አለኝ እና ለአዲስ ቤት ገዢዎች ቤት ከመግዛታችሁ በፊት ኮንሲደር ማድረግ ያለባችሁን በጣም ኪ የሆኑ ፖይንቶች ልንገራችሁ ብዬ ነው ዛሬ መጣሁት። የመጀመሪያው ነገር ምንድነው? ኤቭሪቲንግ ኢንፎርሜሽኑን ማወቅ አለባችሁ። የመጀመሪያ ነገር ምንድነው? ኮንሰልታንት ጋር መሄድ ያለባችሁ። ኮንሰልታንት ጋር መሄድ ይጠቅማል ወይ አይጠቅምም የሚለውን ለማወቅ ምንድነው አሁን እዚህ ሪል ስቴት ሴክተር ላይ በጣም ኪ የሚባሉ ፔን ፖይንቶች አሉ። የመጀመሪያው ነገር ምንድነው? ኔት ኤሪያው ወይም ደግሞ ቤቱ ትክክለኛ ያረፈበት ቦታ ኤሪያ ማወቅ አለባችሁ እናንተ ማለት ነው። ብዙ ጊዜ ግን ፕሮሞት የሚደረገው በኔት ኤሪያው ሳይሆን በግሮስ ኤሪያ ወይም ኢንክሉዲንግ ኮመን ኤሪያ ነው እና እሱን ነገር ለይታችሁ ማየት አለባችሁ። አክቹሊ ያው ኔት ኤሪያ ማለት ኮመን ኤሪያዎቹን ትጠቀሟቸዋላችሁ። ለዛ ነው ኮንሲደር ተደርጎ ለሽያጭ ሲወጣ ሁለቱንም አንድ ላይ አድርገው የሚያወጡት። ግን ቢሆንም ስቲል ምን ያህል ካሬ ነው ኮመን ኤሪያ የሚባለውን ነገር ለይታችሁ ማየት አለባችሁ ማለት ነው። ሁለተኛ ደግሞ ውሉ ላይ የፔመንት ስኬጁሉን በደንብ ማየት አለባችሁ። አሁን ፕሮሞት የሚደረገው ምንድነው? ብዙ ጊዜ ዳውን ፔመንቱን ብቻ እንድትከፍሉ ከዛ በኋላ ከዳውን ፔመንቱ በኋላ ያለውን ፔመንት ስኬጁል ብዙ ጊዜ አምቢጊየስ ነው፣ አይነገርም። በዚህም በጣም ብዙ ክላይንቶች ለተከታታይ ሲጠይቁና ሲደነግጡ አያለው እና እሱን ነገር በደንብ ቼክ ማድረግ አለባችሁ፣ ማወቅ አለባችሁ። ሶስተኛ ደግሞ ፕራይስ ኤስካሌሽን ሲባል ከረንት ላይ አሁን ማርኬቱ ላይ ፕራይስ ኤስካሌሽን ያላቸውና የሌላቸው አሉ። ማለትም ቤቱ የሚሸጥበት ፊክስድ ፕራይስ አይደለም። አንዳንዶቹ ጋር ፕራይስ ኤስካሌት ያደርጋል፣ ይጨምራል። እነዛ የሚጨምርባቸው ማቴሪያሎች አሉ። ከሪል ስቴት ይለያያል። እሱን ነገር በደንብ ክላሪፋይ የሚያደርግላችሁ ሪል ስቴት ኮንሰልታንት ያስፈልጋል ማለት ነው። በአራተኛ ደረጃ ደግሞ እንደ ተጨማሪ እንደ ቦነስ ልስጣችሁ ብዬ ነው፣ አሚኒቲዎችን ቼክ አድርጉ ስትገዙ። ሌክዠሪየስ ቢልዲንግ ነው ተብሎ ነው ፕሮሞት የሚደረገው ኤኒ ሪል ስቴት ብትሄዱ ማለት ነው። ግን ዋዳስ ሌክዠሪ ሚን ሌክዠሪ ምን ማለት ነው የሚለውን ነገር በደንብ ማወቅ አለባችሁ። አሚኒቲ ኮንሲደር ያደርጋሉ። የፀሐይ ብርሃን ያስገባሉ። በቂ የሆነ ላይት ቬንቲሌሽን አለው ወይ? ገብቶች እነዚህ ነገር በደንብ የሚያውቅ አሪፍ የሆነ ሀቀኛ የሆነ ሪል ስቴት ኮንሰልታንት ጋር ሄዳችሁ እነዚህን ኢንፎርሜሽኖች በደንብ ማግኘት ትችላላችሁ ማለት ነው። እንደዚህ አይነት ጠቃሚ የሆኑ ቲፖችን ከዚህ በኋላ በደንብ እለቅላችኋለሁ። ሆፕፉሊ እንደጠቀማችሁ አልጠራጠርም። እንደዚህ አይነት ኮንተንቶች እንደዚህ አይነት ቲፖች ማግኘት ከፈለጋችሁ ፎሎ አርጉ፣ ሼር አርጉ። አመሰግናለሁ። ቴንክ ዩ ባይ ባይ።